ሰላም እንዴት ናችሁ? ውድ የጊዜ ፊደል ስምንት አካዳሚ እንደናችሁ ደህና ናችሁ ማለት እወዳለሁኝ። እስካሁን በነበረን የትምህርት መማማር ሂደቱ ላይ ፊደላትን በደንብ አይተናል ማለት ነው። ዛሬ ደግሞ የቃላት ምስረታን በደንብ እናያለን ማለት ነው። ቃላት ምስረታ ማለት ፊደላቶች እርስ በርሳቸው እየተዛመዱ ትርጉም ያለውን ቃላት ሲሰጡን ቃላት ይባላሉ። ፊደል ማለት አንድ ብቻዋን ናት። ቃል ማለት ደግሞ ከአንድ በላይ የሆኑ ፊደሎች አብረው ሲመጡ ቃል ይባላሉ ማለት ነው። እሺ አማርኛ ትምህርት ቃላት ምስረታ ክፍል አንድ። ውድ ተማሪዎቼ እንደተለመደው ደብተርና እስክሪብቶአችሁን ይዛችሁ እየተከታተላችሁኝ እንዲሁም ይህንን የዩቲዩብ ቻናል ሰብስክራይብ የደውሏ ምልክት እንዲሁም ሼር እያደረጋችሁ አብራችሁኝ ትቆዩ ዘንድ ለምናለሁ። የዛሬው ትምህርታችን ሀ ብሎ ይጀምራል ማለት ነው። ቃላት ምስረታ ሀ ሀቅ ሀ ሀ ብ ት ሀብት ሀብት። ጣዕም ፊደል እስከምጽፍላችሁ እናንተ ቶሎ ቶሎ እየጻፋችሁ ተከታተሉኝ። መልካም ሀ ሀ ሰ ሰ ት ሀሰት ሀሰት ሀ ገ ር ሮ ቺ ሀገሮች ሀገሮች ሁ ሁ ሁ ሁ ኑ ሁኑ ሁኑ ሁ ሁ ለ ለ ት ሁለት ሁለት ሁ ሁ ል ጊ ዜ ሁልጊዜ ሁልጊዜ ሁ ለ ተ ኛ ሁለተኛ 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 ሀ ሂ ሁ ብለን ወደ ሂ ነው የምንሄደው። ኦሬዲ እሺ ሂ ሂ ሂ ሂ ደ ኖ ሂስ 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 ሃ ሂ ደ ት ሂደት 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 ሂ ሳ ብ ሂሳብ ሂሳብ ሂ ደ ሂደ ትሽ ሂደትሽ ሂደትሽ
ሂደትሽ how 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 ሀያ 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 ሀ ይ ል ሀይል 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 ሀ ዛ ሀዘ ን ሀዘን ሀዘን ሄይ 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 ሄ ሄ ሄደ 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 ሄዋ ሄዋ ሄዋን 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 ሄ ሄሮደ ሄሮደስ ሄሮድስ ሄሮደስ ሄሮደስ ሄ ሄሮድስ ብያለሁ። ህ ህ ህ ህ ህ ህ ህ ህግ 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 ህዝብ 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 ማህበረሰብ ማለት ነው። እሺ ህዝብ ማለት ማህበረሰብ ነው። ህ ህ ፃ ና ት ህፃናት 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 ሆው 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 ሆድ 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 ሆ ቴ ል ሆቴል 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 ሆው ሆው ሆሄ ሆሄ ያ ት ሆሄያት ሆሄያት የሀ ቤት እንደዚህ አለቀ ማለት ነው። ወደ ለቤት እንገባለን። ውድ ተማሪዎቼ በደንብ ተከታተሉኝ ማለት ነው። ማስታወሻችሁን እያዛችሁ ተለማመዱ ማለት ነው። ከስር ከስር እየጻፋችሁ ቆንጆ አድርጌ ነው የምሰራላችሁ ወደፊት ማለት ነው። ለቤት ገብተናል። ለ ለ ለ
ለም 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 ለምሳሌ ለም አፈር ሊሆን ይችላል። ለም ሁልጊዜ ለአፈር ነው፣ ለም አፈር ነው ይባላል። ለም ለም ለማ ለሜ ለሜሳ 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 የሰው ስም ነው። ለ ም ለ ም ለምለም ለምለም ደህና ነሽ? ለምለም የሰው ስም ነው። ሉ ሉ ሉ ቤት እንገባለን። ሉ ሉ ሉ ሉ ሉ ሉሉ 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 ሉጫ 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 ሉካንዳ 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 ስጋ ቤት ማለት ነው። በቀላሉ ስጋ ቤት በሬዎች እየታረዱ ስጋ የሚገዛበት ወይም የሚሸጥበት ቦታ ሉካንዳ ቤት ይባላል። ሊ ሊ የለ ቤት ሶስተኛዋ ፊደል ሊ ትባላለች። እግሯ ሸፈፍ ይላል ማለት ነው። ሊ ሊጥ 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 ሊ ሊ ሊቅ 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 አበበ እኮ ሊቅ ነው ማለት ሊቅ ማለት አዋቂ ማለት ነው። ሊ ሊ ሊ ሊሊ 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 የኔ እህት ነች። ሊሊ ላ ቤት እንገባለን ማለት ነው። ስጽፈው ትንሽ በጣም ቀስ ብዬ ነው የጻፍኩት ያለሁት ምክንያቱም እናንተ እንድትረዱት ብዬ ነው። እንግዲህ በሀሳባችሁም በኮመንት ላይ የምታስቀምጡልኝ ከሆነ ምናልባት ከዚህም የባሰ ቀስ እንድል ወይም እንድፈጥን ኮመንት ላይ ሀሳባችሁን አስቀምጡልኝ የምትሰሙ አድማጮቼ ማለት ነው። ላ ላም 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 ከብት ማለት ነው። ላም ላም ላጲስ 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 ላሊ ላሊ በ ላ ላሊበላ ላሊበላ ሌይ 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 ሌ ባ ሌባ ሌባ የሚሰርቅ የሰው የእሱ ያልሆነን ነገር ሌባ ይባላል። ሌይ ሊ ት ሌሊት 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 ሌ
ሌጎስ 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 ል ል ል ለ ለ የአማርኛ ለፊደል ስድስተኛ ነች። ል ትባላለች። ል ደግሞ ልጅ የሚል ድምፅ ሰጠችኝ። ልጅ 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 ል ል ልማ ልማት 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 ልብስ 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 ለው ለው የአማርኛ ለፊደል የመጨረሻዋ ፊደል ማናት? ሎ ናት። ሎ ወደ ቃል ፊደሏን ሳይጨምር ሎ ሰባተኛዋ ሎ ትባላለች። ሎ ሎ ሎሚ እንደሚል እርግጠኛ ነኝ። ሎሚ 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 ሎ ሎጋ ሎጋ ማለት የሚያድግ ገና በማደግ ላይ ያለ ነገር ሎጋ ይባላል። ሎጋ ችሎታ ችሎታ ችሎታ። ስላዳመጣችሁኝ አመሰግናለሁ። ይህን ያቀረብላችሁ ጊዜ ፊደል 8 ነው። እስካሁን ሰብስክራይብ አላደረጋችሁ ሰብስክራይብ፣ ደወሏን ምልክት በመጫን ላይክ እና ሼር በማድረግ አብራችሁን ቆዩ። ወዳችኋለሁ።